ኢቢኤስ ቲቪ ለቻናሉ የላከው ማስጠንቀቂያ። ሰላም ውድ ተመልካቾቻችን፣ ዛሬም በአዲስና አስገራሚ ዜና መጥተናል። ከሰሞኑን በስንቱ ድራማን በተመለከተ አዳዲስ መረጃዎች ተሰምተዋል። ተወዳጁ በስንቱ ተከታታይ ድራማ ለ3 ዓመታት በተወዳጁ ጣቢያ በኢቢኤስ ሲተላለፍ ቆይቷል። ሆኖም ባለፉት ወራት የበስንቱ ድራማ ፕሮዲውሰር አብሪኮ መልቲሚዲያ ከኢቢኤስ ጋር ስራውን ማቆሙና ውሉን ማቋረጡን አሳውቆ ነበር። ሆኖም ግን ምክንያቱን ግልጽ አላደረገውም። አንዳንዶች በክፍያ ለመስማማት ነው ቢሉም ኢቢኤስ ቲቪ ለበስንቱ ድራማ ከመጀመሪያው ኤፒሶድ ጀምሮ 240 ሺህ ብር የሚከፍለውና ከዛም በተከታታይ 3 ጊዜ የክፍያ ጭማሪ ማድረጉንና የገንዘብ አለመስማማት እንዳልነበራቸው ሚዲያችን አጣርቶ ደርሶበታል። ሆኖም የግጭታቸው መንስኤ የባለቤትነት መብትና አለመግባባት መሆኑን አጣርተናል። ይህ ማለት ኢቢኤስ ቲቪ ኤክስኪዩቲቭ ፕሮዲውሰር እንደመሆኑ መጠን የባለቤትነት መብት ሊወስድና ሊያስመዘግብ ማሰቡን በበስንቱ ድራማ ደራሲና ዳይሬክተር አብርሃም ገዛኸኝ ቁጣን አስከስቷል። ከሰሞኑን ደግሞ ተወዳጁ በስንቱን በተመለከተ ስኬታማ የሆኑ የጥበብ ጉዞዎችን ያስመሰከረው አብሪኮም መልቲሚዲያ አዳዲስ ስራዎችን በጋራ ለመስራት ከቻናል ዋን ቴሌቪዥን ጋር ስምምነት ላይ መድረሱን አሳውቋል። ጥራት ያላቸውና የብዙዎችን ልብ የገዙ ፕሮዳክሽኖችን በማቅረብ የሚታወቀው አብሪኮም በዚህ አዲስ አጋርነት በታሪክ ይዘታቸውና በምስል ጥራታቸው ከፍ ያሉ ድራማዎችን ይዞ ለመቅረብ ተዘጋጅቷል። እነዚህ አዳዲስና ተወዳጅ ይሆናሉ ተብሎ የሚጠበቁ ፕሮግራሞችን ከሚመጣው ትንሳኤ በዓል ጀምሮ ለተመልካች መድረስ እንደሚጀምሩ አሳውቆም ነበር። ሆኖም ግን ይህ ዜና እንደተሰማ ተወዳጁ ጣቢያ ኢቢኤስ ለቻናል ዋን ማስጠንቀቂያ ልኳል። ኢቢኤስ ቲቪ በስንቱ ሲትኮም የቅጂ መብት ባለቤት ነኝ እያለ ነው። የሲልቨር ስፕሪንግ ፕሮዳክሽንና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር በኢቢኤስ ቲቪ በታዋቂው በስንቱ ወይም ደግሞ ነጸብራቅ ተከታታይ ድራማ ላይ ያለውን የባለቤትነት መብት ለማስከበር ለቻናል ዋን የቴሌቪዥን ጣቢያ ጥብቅ የሆነ የቅድመ ክስ ማስጠንቀቂያ ሰጠ። በዋናነትም የተጠቀሱት ነጥቦች ድርጅቱ በቻናል ዋን በኩል እየፈጸመ ያለውን የመብት ጥሰት በአስቸኳይ እንዲያቆም አዟል። ብቸኛ ባለቤትነቱ የኔ ነው ይላል። ሲልቨር ስፕሪንግ በስንቱ የተባለውን ሲትኮም በሀገር ውስጥም ሆነ በውጭ ሀገር የማሰራጨት ብቸኛ ዓለም አቀፋዊ መብት ወይም ዩኒቨርሳል ዩዝ ራይት እንዳለው በውክልና ህግ አረጋግጧል። ኢቢኤስ ህጋዊ ወኪሉ እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽንና ፕሮሞሽን በኩል ቻናል ዋን ጣቢያን በስንቱ ድራማና ሲትኮም ላይ የቅጂና ተዛማጅ መብቶች ጥሰት እየፈጸመ መሆኑን ጠቅሷል። ድርጅቱ በጻፈው ደብዳቤ እንደተመለከትነው በስንቱ ወይም ነጸብራቅ በሚል ስም የሚጠራው ተከታታይ ድራማ ባለቤትና ኤክስኪዩቲቭ ፕሮዲውሰር ኢቢኤስ መሆኑን ገልጿል። ይህ የኦዲዮ ቪዥዋል ስራ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑንም አክሏል። የማስጠንቀቂያ ደብዳቤውን ሲያብራራ ሲልቨር ስፕሪንግ ቀደም ሲል ከአብሪኮም መልቲሚዲያ ጋር በነበረው የሥራ ግንኙነትና የውል ስምምነት መሰረት ስራውን በሀገር ውስጥም ሆነ ከሀገር ውጭ የማሰራጨት የመጠቀምና በማንኛውም የቅጂ መብትና ተዛማጅ መብቶች ላይ ብቸኛ ባለመብት መሆኑን ገልጿል። ይሁን እንጂ ቻናል ዋን ድራማውን በራሱ ጣቢያ ለማሰራጨት ዝግጅት እያደረገ መሆኑን በተለያዩ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ የድርጊት በህግ ጥበቃ የተሰጠው መብት የሚጥስና የማይተካ ጉዳት የሚያደርስ መሆኑንም አስገንዝቧል። በመሆኑም ቻናል ዋን ከህግ ተቃራኒ ተግባር እንዲቆጠብና አፋጣኝ ማስተካከያ እንዲያደርግ እንዲሁም ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ተገቢውን የህግ ሂደት በመከተል ክስ እንደሚመሰርትበት አስታውቋል። ነገር ግን ቻናል ዋን ማስጠንቀቂያውን ንቆ በስንቱ ድራማን የሚያስተላልፍ ከሆነ ኢቢኤስስ ቀጣይ እርምጃው ምን ይሆናል የሚለውን እየተከታተልን የምናሳውቃችሁ ይሆናል። አዳዲስ መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዳዲስ መረጃዎችን ይዘን በያሁን ሚዲያ አሁን መጥተናል። እናንተም አሁኑኑ ቤተሰብ ይሁኑ። ቸር ቆዩልን።